እንዴት ናችሁ? በተለያዩ ቭሎጎች እና ካነበብኳቸው ካየኋቸው መጽሐፎች በተደጋጋሚ ቪዲዮዎች እየሰራሁላችሁ ነበር፣ ሳዝጋችሁም ነበረ። ከዛ ቆየት ብዬ ደግሞ በእንደዚህ አይነት ቪዲዮ ተመልሻለሁ እና በጣም ቀላል ነገር ነው ሀሳባችንን የምንከፋፈልበት እና አንዳንድ ጊዜ ቁጭ ስል የማስባቸውን ሀሳቦች እዚህ ላይ ቬንት ለማድረግ አስቤያለሁኝ እና አጭር ናቸው። ብዙ ጊዜ በማህበረሰባችን ውስጥ የምንመለከተው ነገር ራሳችንን የምንመዝንበትን ነገሮች ነው የምንወያየው እና መወያየትም አትበሉት የሆነ ትልቅ ነገር አድርገን ስናስበው ለመስማት ይከብዳል። ዝም ብዬ እኔን ሀሳብ ነው የምተወው እና ቪዲዮ ባይ አሁን ሌላ ዩቲዩብ ላይ ላዳምጠው የምችላቸው አይነት ነገሮች ናቸው እና ኤክስፐርትም አይደለሁም ሳይኮሎጂስትም አይደለሁም፣ ግን ከማነባቸው ከማያቸው እኔን ከገነቡኝ ነገሮች ወይም እኔ ኤክስፔሪየንስ ካረኳቸው ነገሮች ነው ከእናንተ ጋር የምነጋገረው እና ሁሌ የማስበው ነገር ምን መሰላችሁ? ለምን ሰዎች ምን ይሉኛል እንላለን ወይም በጣም እንጨነቃለን ስለ ሰዎች ሀሳብ፣ እኛ ላይ ባላቸው ሀሳብ፣ ስለኛ ባላቸው ነገር አብዝተን ለምን እንጨነቃለን? በተለይ ደግሞ እንደ ኢትዮጵያ በጣም 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 ይሄ ሀሳብ አለብን በጣም እና ለምሳሌ አሁን መንገድ ላይ እየሄድን እንበልና ልብሳችንን ወጥ ቢነካው ወይም ደግሞ የሆነ ውሃ ቢነካው የሆነ ለእይታ ጎልቶ የሚታይ ከልብሳችን መሀል ለእይታ ጎልቶ የሚታይ ነገር ብናረግ የኛ መቆሸሽ ሳይሆን የበለጠ የሚያስቸግረን ወይም የሚያስጨንቀን ሌሎች ሰዎች የሚሉት ነገር ስለኛ። ምናልባት እኮ መንገድ ላይ እየሄድን ካለናቸው ሰዎች እንበልና 100 ሰው ቢኖር ያስተዋለን 2 ሰው ሊሆን ይችላል፣ ወይም ያየን 2 ሰው ሊሆን ይችላል። እናንተ ልክ ሰዎች ስለኔ ምን ይላሉ ብላችሁ ራሳችሁን በጣም እንደምትመለከቱት በጣም ፐርፌክት ለመሆን እንደምትሞክሩት እነዛም ሰዎች ደግሞ ስለ ራሳቸው እያሰቡ ነው። በጣም ቀላል መንገድ ልንገራችሁ፣ ስለ ሰው እንዳትጨነቁ የሚያደርጋችሁ ነገር እናንተ ልክ እና ራሳችሁን ፐርፌክት ልታረጉ በምትሞክሩበት መንገድ፣ በተለይ ደግሞ 80 እና 70% እኛ ሀገር ላይ ስለ ሰው፣ ስለ ማህበረሰብ፣ ስለሚያዩን ሰዎች እንደሚጨነቅ ማህበረሰብ ሁሉም ሰው ስለሚባለው ነገር እና ስለ ራሱ በጣም ፐርፌክት መሆን እያሰበ ነው። ስለዚህ ስለ ራሳቸው በማሰብ ቢዚ ናቸው እነሱ፣ ስለ እናንተ አያስቡም ለማለት ነው። እና በጣም ደግሞ መርሳት የሌለባችሁ ነገር ሰዎች ይህንን ባደርግ ሰዎች ምን ይሉኛል፣ ይህንን ባደርግ ልክ ነው ወይ አይደለም የምንለው፣ ለእኔ ትክክለኛ መንገድ ነው ወይ ሳይሆን እኔ ባደርገው እንትና ምን ይለኛል፣ እንትና ምን ትለኛለች። በጣም ደጋግመን የምናስበው በጣም ሌም የሆነ ሀሳብ ነው አይ ነው፣ ግን ማለት አለብኝ። በጣም የተያዝነው በጣም ሲምፕል በሚመስል ነገር በጣም ብዙ ነገር እንዳናደርግ ያደረገን ነገር ምንድን ነው? ሰዎች ስለኛ ምን ይላሉ። በጣም የሚያስቀው ነገር ግን ብዙ ነገራችንን የሚያበላሸው እሱ ነው። ግን ሰዎች በጣም ስለ እናንተ እንደምታስቡት አስቡ። ምክንያቱም በጣም ቢዚ ናቸው። እናንተ ልክ ራሳችሁን ፐርፌክት ለማድረግ የምትሄዱትን ርቀት እነሱም እየሄዱ ስለሆነ ስለ እናንተ አያስቡም። የእናንተ የምታዩት ትንሽ ግድፈት ለእነሱ አይታያቸውም። እና ብዙውን ጊዜ ነው የምላችሁ፣ ብዙውን ጊዜ እኛ የምንጨነቀውን ያክል ሰዎች ስለኛ ያስባሉ ብለን የምንጨነቀውን ያክል ሰዎች ስለኛ እያሰቡ አይደለም። ስለዚህ ለዚህ መድኃኒቱ ሰዎች ህይወቴን አይኖሩም። ሌሎች ሰዎች እኔ ምን እንደማድረግ እንደሚጨነቁ ባስብም ስለኔ አይጨነቁም። ይሄ ለእኔ ትክክል ነው ወይ ብለን ለማሰብ እንሞክር። ምክንያቱም በጣም 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 ብዙ ነገሮች የሚያመልጠን በህይወታችን ለእኛ ልክ ነው አይደለም ብለን ከመወሰን ይልቅ የሰዎችን አስተሳሰብ፣ የሰዎችን አመለካከት በማስገባት ነው። በጣም ብዙ ጊዜ ብዙ ነገር የሚያመልጠን
እና ምን ለማለት ፈልጌ ነው፣ ለእናንተ ትክክል ከሆነ አድርጉት። ለእናንተ ትክክል ከመሰላችሁ። ይመቻችሁ። መልካም ሰንበት።